በቅድማ እንኳን በሰላም ወደ ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ዋና ቢሮ በሰላም መጣችሁ። እኔ ስሜ ሰኚ ይባላለሁ። ሰኚ ደሹሎስ ይባላለሁ። የጨፌ ወጣቶች ሁለገብ ህብረት ስራ ማህበር መስራችና ፕሬዝዳንት ነኝ ማለት ነው። ማህበራችን በ9/6 ወር 2012 ነው የተመሰረተ። አሁን 2 ዓመት ከ5 ወራችን ላይ ነው ማለት ነው ከተመሰረተ። አመሰራረታችንም ከኦሮሚያና ከአዲስ አበባ ከተማ አስተዳደር በመወጣጣት ነው የተደራጀው ወጣቱ። እንዲሁም የተደራጀንበት በፌደራል ህብረት ስራ ኤጀንሲ የነበረ አሁን በዚህ ሰዓት ፌደራል ኢትዮጵያ ህብረት ስራ ኮሚሽን ተብሎ በሚጠራ ስር ነው የተደራጀን ማለት ነውና በዚህ ሰዓት ማህበራችን ከተደራጀበት ጊዜ ጀምሮ ዘርፈ ብዙ ሰላም ምህዳር ላይ በሰላም ዙሪያ በሰላም ኮንፈረንስ በአንድነት ዙሪያ በወጣቶች ሞመንት ላይ ነበረ። ቀደም ብሎ ከለውጥ በፊት የነበረ ወጣት የኢትዮጵያ ወጣቶች በሙሉ የነበሩበት ሁኔታዎች ይታወቃል። ነገር ግን ከለውጥ ማግስት ጀምሮ እኛ በሰላም ዙሪያ ነበር በጣም ስንሰራ የነበርነው። አሁን ሰላም እዚህም ቢደፈርስም እንኳን ጨፌ እዛ ሰላም መሃል ላይ ተገኝቶ ጨፌ ወጣቶች ሰላምን ያወርዳል እንደ ስሙ ማለት ነው። ጨፌ ማለት አተርጓጓሙ ጀምሮ ከአሰያየሙ ጀምሮ ጨፌ ማለት በጋም ክርምትም ሰላም የማያጣና ውሃን የማያጣ ሁሉ ጊዜ ቀዝቃዛማና ለም የሆነ ሳር ማለት ነው። ለም አረንጓዴ ሳር ማለት ነው። ያ ማለት ደግሞ ማንኛውም ሰው ሲጋጭም ሲጣላም ሲደያይም ሲራቆትም ወይም ችግር ቢደርስበትም ቅር ቢሰኝም እንኳን ቁጭ ብሎ እዛ ዓለምንም ሌላ ተጨማሪ ጉዝ ሳያስፈልግ በመቀመጫው ተቀምጦበት ቁጭ ብሎ በሰላማዊ መንገድ ተነጋግሮበት ሰላምን የሚያወርዱ እርቅን የሚያወርዱ ካሳን የሚካካሱበት የተበደለ በደልነቱን ልቡ የሚዳሰስበትና አንድነት የአብሮነትን ማንጸባረቂያ ቦታ ነው ማለት ነው እና ስሙን ያመጣነው ወጣቶች ነን እኛ የተገናኘ ነው። አንድ ላይ ወጣት በምንገናኝበት ጊዜ ምክንያት ያስፈልጋል፣ መገናኛ ምክንያት ያስፈልጋል። መነሻ ምክንያት ደግሞ በኢንተርናሽናል ኮኦፐሬቲቭ ሶሳይቲ ወይም ኢንተርናሽናል ኮኦፐሬቲቭ አማውን ኮፕ የሚባል አለ ማለት ነው። ያ በአዋጁ በኮንሰፕቱ ደረጃ በሀገራችን አለ። በተግባራዊ ደረጃ ግን በሀገራችን ውስጥ ያለ ገጠር ነው አለ ማለት ነው። ይሄ ኮኦፐሬቲቭ ገጠር ነው እንጂ ከተማ ውስጥ አልገባም ማለት ነው። ከተማ ውስጥ ቢገባም በመረጋገጫ በሌለው ወይ ደግሞ በአንድነት ህብረ ብሔራዊነት በሌለው በሸማቾች ስም መልክ ነው ያለ ማለት ነው። በዩኒየን መልክ ነው ያለ ማለት ነው። ኮኦፐሬቲቭ ግን እንደዛ አይደለም። ኮንሰፕቱም ሆነ መነሻውም ሆነ አጀማመሩም እንደዛ አይደለም ማለት ነው። ህብረ ብሔራዊ የመደመር ሐሳብ የትኛውም ሐሳብ ከሐሳብ ጋር የሚደመር ልዩነቱን የሚጠብበት ልዩነቱ ሰፋ የነበረው ጠቦ አንድነትን የምታሰፋበትና የጋራ ጠላት የሆነው ዳይነትን የምታሸንፍበት ኮኦፐሬቲቭ ነውና በዛው ልክ እንግዲህ ማህበራችን ኢንተርናሽናል ኒው ጄነሬሽን ኮኦፐሬቲቭ ሶሳይቲ በሚለው ተነሳን። ከዛ አንፃር በኦሮሚያ ዙሪያ በኦሮሚያ ውስጥ በሚገኙት ቦታዎች ሁሉ ላይ በአማራ ክልል በከሚሴን ጨምሮ አጣየን ጨምሮ በዚህ በሞጣ ጨምሮ አጠቃላይ ላይ በምዕራብ ደቡብ ኢትዮጵያ ክልሉ ሲመሰረት በክልሉ አመሰራረት ላይ ከተመሰረተ በኋላ ወጣቱ ወዲህ ውጅንብር እንዳይገባ ለውጥ እንደመጣ ከለውጥ ማግስት ኢትዮጵያ ጭንቅ ውስጥ እንደገባች ሁሉ መለማመድ እንዳቃተን ሁሉ ለውጡ መለማመድ እንዳቃተን እንዳልቻልናት ሁሉ እነኛም ክልል ሲሆኑ በደስታ ብዛት ወደ ስካር እንዳይገባ ወጣቱን በማረጋጋት ልምድን በማቅሰም በማካፈል ወጣቱን ያደራጅተን ከምዕራብ ደቡብ ኢትዮጵያ ከኦሮሚያ ከአዲስ አበባ በማወጣጣት አዲስ ህብረት ወጣቶች ሁለገብ ህብረት ስራ ማህበር ብለን በመመስረት ግንባር በመፍጠር ጨፌ ለሌሎችም ተምሳሌት ሆኖ ሌሎችንም ራሱን ተምሳሌት በማካፈል እየሄድንበት ያለንበት ሁኔታ አለ። እንግዲህ ሰኚ የተወለደው አዲስ አበባ ከተማ አስተዳደር በዚህ በኮልፌ ቀራኒዮ ክፍለ ከተማና በልደታ ክፍለ ከተማ መካከል ጦረሎች ላይ ነው የተወለደ። ከጦረሎች ተወልደዋል። እዚሁ ኖራ ብዙ ዘርፈ ብዙ ነገሮችን እድሜውን በሙሉ በስራ ነው ያሳለፍኩት ማለት ነው። ከስራ ውጪ አንዳችን ሰዓትን ማቃጠል አልፈልግም አልወድምም። በማደራጀት በመቀናጀት
በቡድን በመስራት በግል ከመስራት በቡድን መስራት በቡድን መብላትን በህብረት መስራት በህብረት መብላትን ማደግን እይሻለሁ ማለት ነው። ይሄም ከቤተሰብ ጀምሮ ከወዲያውኑ ከጀርባዬ ከቤተሰቡኑ ጀምሮ ያመጣ ነው የውርስ አስተሳሰብ ውርስ ነው ያለን ማለት ነውና ከዛ አንፃር አምጥተን እንግዲህ አሁን ጨፌ ወጣቶች ሲመሰረት በጥቂቱ ዛሬ ላይ ወደ 12500 አባላት ያሉበት ማህበር ነው ማለት ነው። የጠራ የጸዳ በአስተሳሰብ የጸዳ በአመለካከት የጸዳ ከስራ ጥላቻ ወይም ከስራ ስንፍና የጸዳ የተለየ አስተሳሰብ የያዘ ወጣትን አቅፈን ዘርፈ ብዙ ስራዎች ላይ ሰላም ብቻ ሳይሆን ሰላም ባለበት ኮኦፕሬቲቭ አለ፣ ኮኦፕሬቲቭ ባለበት ሰላም አለ። ሰላም ከህብረት ስራ ጋር ይገናኛል በቀጥታ በተዘዋዋሪ አይደለም። ሌላው በተዘዋዋሪ ሊገናኝ ይችላል። ይሄ ግን በቀጥታ ህብረት ስራና ሰላም የሚገናኝ ነው። በህብረት የማይሸነፍ ችግር የለም ብለን ስለምናምነው በዛ ልክ ነው እኛም ያደረግነውና እንግዲህ ኮኦፕሬቲቭ ማንኮፕ ኢንተርናሽናል ኮኦፕሬቲቭ ኮንሰፕት የተወሰነ በትንሹ እውቀት አለኝ፣ ልምድ አለኝ። ናሽናል ኮኦፕሬቲቭ ላይ ልምድ አለኝ። በከተማም በገጠርም ያሉት ነገሮች ላይ እንቅስቃሴዎች ላይ በስራ ላይ የተወሰነች ልምድ አለን። ናሽናል ኮኦፕሬቲቭ ሶሳይቲ ሊግ የለንም፣ ዩዝ ሊግ የለንም። የኮኦፕሬቲቭ ዩዝ ሊግ ባለመኖሩ አብዛኛው ወጣቶቻችን ስራ ጠባቂ ነው ሆነው ማለት ነው። አብዛኛው ወጣቶቻችን ተምሮ ተቀማጭ ነው ሆነው ማለት ነው። ቡና ጠጦ ላይ ቁጭ ብሎ የሚውል ማለት ነው። የዩዝ ሊግ ቢኖር ኖሮ ሊግ ነው በቃ ህግ ነው፣ የስራ አፍቃሪነት ህግ ይወጣባል ማለት ነው። አሁን አገራችን ላይ ያሉት የፓርቲዎች ሊግ እንጂ የፖለቲካ ፓርቲዎች ሊግ እንጂ የስራ ሊግ የለም፣ የኮኦፕሬቲቭ ሊግ የለም። ያ የኮኦፕሬቲቭ ዩዝ ሊግ ቢኖር አሁን እዚሁ ሀገራችን አጠገባችን ያለ አፍንጫችን ስር ያለች አጎራባች ሊግዋ ዩዝ ኮኦፕሬቲቭ ሊግ ነው። የኬንያ ሀገር ብትወስድ የኮኦፕሬቲቭ ዩዝ ሊግ ነው ያላቸው። አሁን ለምሳሌ ዘንድሮ አፍሪካ ፓን ውይይት ነበረ በሀገራችን ደረጃ መጥቶ የነበረው። እዛ ውስጥ የተሳተፉት ከሀገራችንና ከደቡብ አፍሪካ ውጪ ሌላው ሀገራቶች በሙሉ ከኮኦፕሬቲቭ ዩዝ ሊግ ነው የመጡት። እኛ ሀገር ግን የፖለቲካ ሊጎች ናቸው የሚሳተፉበት፣ እኛ አልተሳተፍንበትም። ለምሳሌ በኢትዮጵያ ደረጃ ነው የተደራጀነው፣ ግን በአፍሪካ ፓን አፍሪካ ላይ አልተወያየንበትም። ለምን አባከና የሚለው የለም አያውቁም ሲጀመር። እና ደሃ አገራቶች ሁሉ ጊዜ በፖለቲካ ብቻ ነው መደራጀትን የሚመርጡት የሚወዱት። ለምን መተባተብ ነው መጠላለፍ ነው። ሌሎች አገራት ግን በስራ ብቻ የሚደራጁት ሀብታም ሲሆን ነው ድምጽ የሚኖረኝ ሲበላ ነው መናገር የሚችለው የሚል አስተሳሰብ ይዞ ስለሚነሳ የሌላው አገር ወጣቱ ካመጣቱም ወደ ምርት ነው በስራ ነው የሚነሱት ማለት ነው። ስለዚህ የኛ ሀገር ዳም የበዛ ፖለቲከኛም የበዛ ነገረኛም የበዛ ተንኮለኛ ብቻ የሚሆንበት ምክንያት ትልቁ ነገር የዚህ የዩዝ ኮኦፕሬቲቭ ሊግ ስለሌለ ነው። የዩዝ ኮኦፕሬቲቭ ሊጉ ራሱን ችሎ በነፃነት በአዋጅ 985/2009 መሰረት በዚህ ህጉ መሰረት በዚህ ኮንሰፕት መሰረት ራሱን ችሎ መደራጀት አለበት። ስለዚህ የተማሩ ምሁራኖቻችንም በኮኦፕሬቲቭ መደራጀት ሲገባቸው ነገር ግን የሚያደራጁትን የሚሰሩትም የሚናገሩትንም እንኳን ስራን አቀፍ አይደለም፣ ስራ አቀፍ ሳይሆን ህግ አቀፍ ነው። ህጉም ደግሞ የሚናገሩት ህግ አቀፉም ደግሞ ፖለቲካ አዘል ብቻ ነው። ስለዚህ ሰላም አዘል ያስፈልጋል፣ ስራ አዘል ህግ ያስፈልጋል። ስራ አዘል ህግ ከሌለ አለ ስራ መቀመጥ ወንጀል ነው። ሌላ ሀገር ላይ አጎራባቾቻችን ላይ ለምሳሌ ታንዛኒያ ላይ ብትወስደው፣ ብሩንዲ ላይ ብትወስደው፣ ፈረንሳይ ላይ ብትወስደው፣ ጣሊያን ላይ ብትወስደው፣ ካናዳን ብትወስደው፣ አብዛኛው ኔዘርላንድ ላይ ብትመለከተው የኮኦፕሬቲቭ ሶሳይቲ ሲስተማቸው ይሄ ነው። ወላ የህዝቦች ተወካዮች ምክር ቤት አባል የሚሆኑት እንኳን ሌሎች ሀገራት ላይ የህብረት ስራ ማህበራት ወይም የኮኦፕሬቲቭ አመራሮች ብቻ ናቸው። ከነዋሪዎች ከትላልቆች አዋቂዎችም ከወጣቶችም ከሴቶችም ቢሆን በህብረት ስራ አመራር ሆነ ካልመራ ካላለፍክ የምክር ቤት አባል መሆን አትችልም። እኛ ሀገር ግን ፖለቲከኛ ነው ምክር ቤት አባል ሆነው። ያ ደግሞ እውነተኛ ነገርን እውነተኛ መረጃን እውነተኛ መስረጃን የሀገሪቷ መሪ ፕራይም ሚኒስትር ደረጃም ሆነ በፕሬዚዳንት የሚመሩት ሀገራቶችም ቢሆኑ እውነተኛ ሀቅ የሆነውን የህዝብን ችግር ማግኘት አይችልም። ይሸፈናል፣ ይደበቃል ችግሩ።
ስለዚህ የህዝብን ችግር የሀገሪቱ መሪ ማግኘት አይችልም። ለምን? ለፖለቲካ ክህሎት ፍጆታ እንጂ ለሰላም ለፍትሃዊ ሀብት ክፍፍልነትን ማረጋግጥ ፕሮፓጋንዲስት የሆነ ነገሮችን የየራሱን ወንበር ማጎልበቻን እንጂ የሚሰሩት አብዛኛው ምክር ቤት አባልነቱም ሌላም ላይ የህዝብ ድምፅ ይዞ የገባው ሁሉ የራሱን የፖለቲካ ወንበር ማደልደል እንጂ የህዝብን ትክክለኛ መሰረታዊ የኑሮ ችግርን ለመፍታት የህዝብን መሰረታዊ ሰላማዊ ጉዳዮች ላይ አንድነት ላይ ህብረ ብሔራዊን በህብረት ስራ ያልተረነፈ ያልተያዘ አሰራር ስለሚሰሩ በምንም ታምር እንትን አይደረግም ማለት ነው። ስለዚህ እኛ ጨፌ ወጣቶች ሲመሰረት በባዶ ነው። አሁን ላይ ግን በትክክል በልቶ ጠጥቶ ተምሮ በተለያየ ታሌንት ተምሮ የስራ ባለቤት የሆነው ወጣቶችን ልናፈራ የቻልነው 175 ወጣት ነው የስራ እድል የተፈጠረለት። ቋሚ ንብረት ያፈራንበት ሁኔታዎች አሉ። በአባል ደረጃና እንዲሁም ደግሞ የየራሱ በቡድን በአንድ ለ10 በመደራጀት በመቀናጀት ወደ ስራ የሚገቡበት ሁኔታዎች ያሉበት ሁኔታ አለ። ከሰፋፊ የአኗኗር ዘይቤ ችግሮች እንዲላቀቁ ስልጠና እንሰጣቸዋለን። በየ3 ወር ስልጠና እንሰጣቸዋለን። በሚዲያችን ስልጠና እንሰጣቸዋለን። በቀጥታም ደግሞ በ6 ወር በየብራንች እየሄድን እናሰለጥናቸዋለን፣ እናወያያቸዋለን። በየ2 ዓመት ሪፎርም እናደርግላቸዋለን። አመራር ብቃት ያለውን ወደ ላይ እናመጣለን። በዛ ልክ ነው የምንሄደው ማለት ነው። ስለዚህ 26 ቢሮ አለን። ዛሬ ላይ 26 ቢሮ አለው። 17 መስሪያ ቦታዎች አሉት። 6 መጋዘኖች አሉት። በዛ አድርጎ ኮሌጅ ከፍተዋል። ኮሌጅ አለን። አሁን እያስተማረ ያለበት ኮሌጆች አሉ። በዛ ልክ እኛም የተቀራውንም ደግሞ እንዴት መሄድ አለብን ከቱሪዝም አንጻር ከሌዘርቶች አንጻር ሌሎች ሀገራት የሀገሪቷን ድሃዎቹን አደራጅተው ነው በየደረጃ መናፈሻን እንትን የሚያደርጉት። አሁን የት ነው መናፈሻችን? መንግስት የሰራቸው መናፈሻዎች እንጂ ታች ላይ የተሰራ መናፈሻዎች የሉም። ስለዚህ ይህም ደግሞ ሌላ ራሱን የቻለ ብቻውን የሚሄድበት ሁኔታዎች ስለሆነ ይህንንም ጥንቃቄ በተሞላ አገራዊ ስሜትን ማሰብ አለብን እንጂ ግላዊ አስተሳሰብን ይዘህ የምትሄድ ከሆነ እድገት አይመጣም። የወጣቶችን ሪቫይቨር ማድረግን አትችልም፣ መነሳሳት አትችልም፣ መቀየር አትችልም። ወጣትን መቀየር ከቻልክ ታሪክ ትሰራለህ። ታሪክ ያመሰግናል። ወጣቱ ባያመሰግንህም ባያቅህም ታሪክ ያውቃል። ስለዚህ ሁሉም ታሪክ ስናወራ በታሪኮቻችን ስንፋጅ፣ ስንገዳደድ፣ ስንጨራረስ፣ ስንባረር መኖር የለብንም። አሁን ይብቃ፣ በቃ መግል እኮ አንድ ሾህ ከወጋ ያ መግል ከመገለ መልሶ መግል አይቋጥርም፣ ይደርቃል፣ በዛው መድረቅ አለበት። ስለዚህ እኛም ወደ ስራ መቀየር አለበት፣ በቃ መቀየር አለበት እና በደንብ መስራት አለብን ብለን ነው የተነሳን። አንግበን የተነሳ ነው። እንግዲህ ጨፌ አነሳሱ ባዶ ነው። አሁን የደረሰበት ሁኔታው ጥሩ ተስፋ ሰጪ መስመር ላይ ያለ ቦታ ላይ ያለ ደረጃ ላይ ያለ ማለት ነው። ህብረት ስራ ማህበራት ቦታ ሊሰጣቸው በሚገባ ልክ ቦታ አልተሰጣቸውም። ትልቁ የአዲስ አበባ ከተማም ሆነ የሌሎችም ከተማ በአገር ደረጃ የኑሮ ውድነቱ እየናረ እንዲሄድ መብት እንዲያገኘው የህገወጥ ነጋዴዎች ባለ መብት እንዲሆኑ ህጋዊ ነጋዴዎች መብት እንዲያጡ ህብረት ስራ ማህበራት ኮኦፐሬቲቮቹ እንዴት መስራት እንዳለባቸው የሚያውቁት እንግዲህ ህብረት ስራ ማህበር ማለት አገልግሎት ሰጪ ተቋማት ናቸው። አትራፊ ተቋማቶች አይደሉም። ለትርፍ የሚሰሩ ተቋማት አይደለም። አገልግሎት ሰጪ ናቸው። ሰርቪስ ሰጪ ተቋማት ናቸው። ነገር ግን መንግስት የከተማ ማስተዳደርም ሆነ በየደረጃ ያሉት መንግስት ህብረት ስራ ማህበራትን ከሌሎች ግል ነጋዴዎች እኩል እየተመለከተ እኩል እያያቸው እኩል ተፋልመን እኩል ተራርጠን ነው። በጨረታ ነው የምንሰራበት ቦታዎች ጨረታ፣ የምናገኛቸው ቦታዎች ውስን፣ የሚሰጠን ቦታዎች ድብቅ። ሰንዳይ ማርኬት ተብሎ ተሰየመ።
እሑድ ገበያውን ቅዳሜና እሑድ ገበያ ላይ ህብረት ስራ ማህበራት ተጠቃሚ አይደሉም። ከግብርና ነው ቀጥታ የምናመጣው። ከግብርና እንደማምጣታችን መጠን እሑድ ገበያ ላይ በየገበያው ባለበት ቦታ ላይ በመኪና ላይ ብቻ ነው መሸጥ የምትችለው። ህብረት ስራ ማህበራት እንደዛ ነው የሚፈቀድለት። ከግብርና ቀጥታ አምጥቶ መሸጥ ይችላል ገበሬ ተባለ። ገበሬ ከየት አምጥቶ ከግብርና ያመጣል? መልካም ሌሊት ይዞ ነው ሲጓዝ የሚመጣው። ከተማዎች ላይ ከገባ በኋላ በየእሑድ ገበያ ባለበት ድንኳን በተተከለበት ቦታ ላይ ቆሞ በመኪና ላይ የሚሸጠው ስንት ሰው ነው የሚሸጡለት? ስንት ሰራተኛ ነው የሚሸጥለት? አራጋፊን ይከፍላል። እንደገና በየመንገድ ላይ ደግሞ አገባቡ መንገድ ላይ ልዩ ትኩረት ተደርጎ ህግ ሽፋን አለው ወይ? ድጋፍ አለው ወይ? ምቹ ሁኔታ አለው ወይ? ለግብርና ውጤት ለሚያመጡ ሰዎች ደህንነታችሁ ምንድን ነው? ዋስትናችሁ? እሑድ ገበያ ቦታ ላይ ከደረሱ በኋላ እዛ ቦታ ላይ ከደረሰ በኋላ በመኪና ላይ ነው መሸጥ የሚችለው። ከመሸስ ምርቱን አይነሳለትም። ሰው ብዙ ግንዛቤ የለውም። ያንን ምርት ይዞ ወዴት ነው የሚሄደው? ለግል ነጋዴ ገልብጦ ነው የሚሄደው። ለግል ነጋዴ ነው ገልብጦለት የሚሄደው። ህብረት ስራ ማህበራት እንዳይረከቡት ህብረት ስራ ማህበራት የየራሳቸው ከየግብርናው ነው ቀጥታ የሚያመጡት አሉ ወይ ለዩኒየን ነው የሚሰጣቸው። ዩኒየንም ያው ዋጋ ሰብሮ ይረከበዋል። ያው ከሚጥለው ብሎ ሰጥቶ ይሄዳል። በሚቀጥለው ያ ግብርናው ገበሬው ጭኖ ተመልሶ ይመጣል ወይ ብለህ ብትል አይመጣም። ሌላ ገበሬ ነው የሚመጣው። እሱም ዋጋውን እስኪያገኝ። ስለዚህ የመልካም አስተዳደር ችግር አለ። መደረግ ያለበት ሌላ አገር ላይ ያለ አሁን ሰንዳይ ማርኬቲንግ የሌላ አገር ተሞክሮ ነው እንጂ አገራችን ያፈለቀች አይደለችም። ያመጣን እኛው ነን። ኮኦፐሬቲቭ ነው ያመጣ። በተለይ የኢትዮጵያ በአዲስ አበባ ከተማ የመጀመሪያ የእሑድ ገበያ እኛ ነን ያወጣን። ጨፌ ነን ያወጣ ነው። ከኤግዚቢሽን ማዕከል ጀመር ሁሉም ላይ ያወጣን። ከመሀል ከተማ ላይ አዳረስ ነው። ሁሉም ኦሮ ፍሬሽ ተባለ፣ በኋላ ተፈጠር። ሌላም ፍሬሽ ተባለ፣ ተፈጠር። ከዛም ተባለ፣ በኋላ መጣ። ይምጣ፣ መልካም ነው። ግን ለምንድን ነው ጠቃሚ መሆኑን ካዩት ለችግር ብቻ ሊጠቀሙበት ነው ህብረት ስራ ማህበራትን የሚፈልጉት እንጂ የከተማ አስተዳደሮቹ በቋሚነት ህብረት ስራ ማህበራትን አይፈልጉም። እንኩቿን ተነጋግሮ መፍትሄ መስጠት ግድ ይላቸዋል። ማድረግ ያለበት አንደኛ የምርቱ ማራገፊያ ቦታ መመቻቸት አለበት። ማቆያ ምርቱን ካስቀመጠበት መሸጫውን ደግሞ ማዘጋጀት አለበት። የተለየ ህዝቡ የለመደበት ቦታዎች ላይ ከተመቻቸ ድንኳን ክራይ 700 ነው፣ 1200 ነው። ትልቅ ካለ 1200 1400 ብር ድንኳን ተከራይቶ ለህዝቡ በዝቅተኛ ዋጋ ለመነገድ አምጥቶ የወዛደር እንደዛ ከፍሉ፣ ሰራተኛ እያንዳንዱ ከፍሉ ጨርሶ እንደገና ማታ ደግሞ በትራንስፖርት ወደ መደቡ መጋዘኑ መልሶ ወስዶ እንዴት አድርጎ ነው የኑሮ ውድነትን የሚቆጣጠረው ኮኦፐሬቲቭም ሆነ ሌላውም ተቋማት? ስለዚህ ንግድ ቢሮ በአንድ በኩል ንግድ ቢሮ ቁጥጥሩን ያበረታል። ንግድ ቢሮ ነው የሚቆጣጠረው። በአንድ በኩል ሱፐርቫይዘር ተብሎ የነጋዴዎች ወይም የሸማቾች ህግ ጠበቃ ባለስልጣን የሚባል አለ። እሱ ይቆጣጠራል። በአንድ በኩል ማስተዳደሩ ይቆጣጠራል። ተቆጣጣሪ እንጂ መፍትሄ ሰጪ የለም። ጠይቀን አሁን እያንጓለላ እንደሚባለው አንጓሎ ከገበያ ውስጥ ኮኦፐሬቲቭን እያወጡ ሌላ የግል ነጋዴ ባለሀብቶች ነጋዴዎች እየገቡ ህብረት ስራ ማህበራትን እያዳከሙ በዕጣ ቆያኝ እየሆነ ያለበት ሁኔታ አለ። ስለዚህም ነው ኑሮ ውድነት ሁሉ ጊዜ እንትን የሚለው። እኛ ማህበር እንደ ማህበራችን እያንዳንዱ ነገር ላይ አንደኛ በራሳችን ትራንስፖርት ስለምናቀርብ ማህበሩ መኪና ስላለው የራሳችን ትራንስፖርት ሰራተኛ የቀን ቀጠረኛ ሳይሆን የወር ደሞዝተኛ ሰራተኞች መደበኛ ሰራተኞች ተጠቃሚዎች ስላሉ፣ ሶስተኛ ከጨረስንም የምንከፍለውን ዋጋ ከፍለን ወደ መጋዘናችን ስለምንመልስ ኪራይ ድንኳን ብቻ ነው ኪራይ የምኖረው ማለት አድርገን ገፋን። ጦርነቱ የሀገራችን በሰሜኑ ክፍል ጦርነት በነበረ ወቅት ላይ ያ ጦርነት የኢትዮጵያ ህዝብ በሁለት ጦርነት መዋጋት የለበትም። በኢኮኖሚ መዋጋት የለበትም። እዛ ጋር በጦርነት ቀጥታ ተኩስ የእርስ በርስ ግጭት ውጋ ላይ ናለች። ህዝቡ በሁለት ቦታ መረባሽ የለበትም ብለን ያን ገበያ ያረጋጋን። አሁን ከዛ በኋላ ከትንሽ ከተረጋጋ በኋላ ግን አባከና የሚል የለም። እውቅና አልተሰጠንም። እውቅና ተከለክለናል።
እውቅና ነው የተከለከለ። እውቅና ባይከለከል ኖሮ ኮኦፕሬቲቭ አሁንም ከኮኦፕሬቲቭ ውጪ አማራጭ የለውም። የከተማ ህዝቡ ህብረት ስራ ማህበራት ወሳኝነት አለው። ወጣት ኃይል ደግሞ ከዛም ከዚህም በየክልሉ እየተደራጀ ያለ ወጣት ኃይል ወደ ስራ ካደራጀ ከተቀየረ በህብረት ስራ ወደ ስራ ከተቀየረ የአካባቢውን ኑሮ መቆጣጠር ይቻላል። አሁንም ተቆጣጥረናል። በነገራችን ላይ በእኛ ጨፌ ባለበት አካባቢ ላይ በዚህ አጋጣሚ ልንገልጽላቸው የምንፈልገው ጀሞ አንድ ገበያ ማዕከል አለን፣ መጋዘን አለ። የትኛውም የእህል ዘሮችን ያገኛሉ። ወፍጮች አሉ። ወፍጮ 4 ወፍጮ ተክለናል ነው ተፈጭቶ ምን ተብሎ የትራንስፖርት ጭምር ከፍሎ ወደ ቤት ማድረስ ያለበት በተቀናጀ መልኩ በየሰፈራቸው እናደርሳቸዋለን። አሁን ግን እዛው ነው ያለ። የትራንስፖርት ብቻ ነው የሚያወጡት። ውጪ 65 ብር ጤፍ 65 ብር ኪሎ የሚፈጨው እኛ ጋር 49 ብር ነው የሚፈጨው። ከነ ወፍጮው ከነ ምኑ 50 ብር ነው። የትራንስፖርት አሴቱን ጨምሮ 53 ብር ይሸጣል እኛ ጋር 53 ብር ትራንስፖርት ጭምር ከነ ትራንስፖርቱ ነው የምናደርስለት። ስለዚህ ይሄንን ባለበት ሁኔታ ኑ መጥቶ ይጠቀም ሰው በአቅራባ ባለ። መንግስት ግን በዚሁ መልክ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 1 ባመቻቻልን ልክ ሌላ አካባቢም ለህዝቡ መፍትሄ ሲባል ለህዝቡ ኑሮ ውድነት መቆጣጠር ሲባል ለጋራም ተጠቃሚነታችን ሲባል ለመንግስትም ለህዝብም ለኛም ሲባል በየአሉበት በ11ዱም ክፍለ ከተማ ላይ በ120ም ወረዳ ላይ በየአንዳንዱ ወረዳ ላይ ቢያመቻችልን ለመጋዘን ለወፍጮ ቤቱን ለምንሰራው ምርቶቹን ለምናከብረው አትክልትና ፍራፍሬን በመናቀርብበት የግብርና ውጤቶችን በሙሉ በመናቀርብበት ቦታዎች ላይ ሁሉ ከተመቻቸልን በየወረዳው ቢያመቻቹልን እጅግ በጣም በቀላሉ የከተማ ኑሮ ውድነትን መቆጣጠር እንችላለን። በኪና ስትነዳ ሙዚቃን ከፍ አድርግ፣ ነዳጅን ቀነስ አድርግ የሚባለው መሪህን ደግሞ ቁጥጥር ውስጥ ማስገባት አለብህ እንደሚባለው ሁሉ እኛም የሀገሪቷ ኑሮ ውድነትን ለመቆጣጠር ቆርጠን የተነሳን ወጣቶች ኃይል ነን። ማህበራችን ለዚህም ነው በአንድ አመት አምባሳደር ኮኦፕሬቲቭ አምባሳደርነት ያገኘ ነው። ተሸላሚ ነው በብዙ መንገድ ማህበራችን በአፍሪካ ኤሪያ ኢስት አፍሪካ ኮኦፕሬቲቭ ሊግ አሁን ተሳታፊ ነን። እዛ ውስጥ የምናገኛቸው ልምዶች አሉን። ሀገራችን ላይ ደግሞ ለማምጣት ጥረት አለን፣ ፍላጎት አለን፣ ሀሳብ አለን፣ ተነሳሽነት አለን። ግን ጉልበት አቅም የሚሆነን የመንግስት ከፍተኛ አመራር አካላት ያስፈልጉናሉ። ፍላጎታችን ጠጋ ብሎ የሚያዳምጥ ካለ የኢትዮጵያ ወጣት ደግሞ እንደሌላው ወጣት አይደለም። አዳማጭ ካለው ልቡ የሚያዳምጥ ካለ በአንደበቱ ያወጣለታል። ከዛም መፍትሄው ስራ እድል ፈጠራ ነው። ስራ እድል ፈጠራዎችም ከኛ ጋር መቀናጀት አለባቸው። የተደራጀ ሴክተር ነው የሚያስፈልገው። 5 ሴክተር የተለያየ ባህሪ ይዞ ግን ስሙ አንድ ሆኖ የተለያየ ባህሪ ይዞ ብሰራጭ ዋጋ የለውም። ሁሉም የየራሱ ነው የሚሰራው። ጨፌ ወጣቶች ሁለገብ ህብረት ስራ ማህበር አንደኛ አደረጃጀቱ ከክፍለ ሀገርና ከከተማ ስለሆነ ክፍለ ሀገር እንደሚታወቀው ግብርና ነው ያለ። ከገበሬዎች ጋር የገበሬ ልጆችን አብዛኛው ይዘናል ነው። ገበሬው ራሱ አምራቹ የኛው አባላት ናቸው። ሁለተኛ አሰልጥነናቸው ነው ያለ ነው። በግብርና እንዴት ምርት ማምረት እንዳለባቸው በአመት 3 ጊዜ ማምረት እንዳለባቸው ድሮ በአመት 2 ጊዜ 1 ጊዜ ብቻ የነበረው 3 ጊዜ 4 ጊዜ እንዴት ማድረግ እንዳለባቸው የተመረጠ ዘር ጭምር ከቦታ ወደ ቦታ ይለያያል። ከቦታ ወደ ቦታ እንዴት መጠቀም ማዳቀል እንዳለባቸው ጭምር ያሰለጠናቸው ከራሳችን አባላቶች ነው የምንቀበላቸው። እኛ የራሳችን አባላቶች ያመርታሉ። አምራችም አባሎቻችን ናቸው። እኛም ወደ ማህበሩ ነው የሚያመጡት። ገበያውንም ወደ ገበያው የሚያደርሰው ማህበሩ ነው። ከግብርናው የሚያመጣው የኛው ማህበሩ አባላቶች ናቸው። እኛ እዚህ የዲ ኦፊስ ላይ ያለነው ጠርናፊዎች ነን። ወደ ታችም ያለነው ሴንትራል ገቨርንመንት ነው የምንጠቀመው። አስተዳደራዊ ስልታችን ወደ ታች ነው። ከዚህ ቀጥታ ነው መመሪያ የሚወርደው። ከታች ደግሞ ምርቱ ይመጣል። አንድ ላይ ሲገናኝ በደንብ አድርጎ በጋራ ህግ ነው ህዝቡን የምናገለግለው ማለት ነው። ስለዚህ ምርቱን ቀጥታ ነው የምናመጣው። ግብርና ውጤቱን ከራሱ ከገበሬ ነው የምናመጣው። የገበሬዎች ራሳቸው ገበሬዎቹ እንዴት ነው የሚያመጡት? ከየት ነው የሚያመጡት? ማን ነው ገበሬ የሚለው
ከግብርና ከራሱ ከአባሎቻችን ነው ከአባላችን ውጪ ነው የሚያመጣው ዋጋው ከሁለቱ ሲሆን የሚለው ነገሮችን በደንብ አይተን ነው የምናመጣው ማለት ነው። አንድ ሌላው ገበሬ መጎዳት የለበትም። በሚያመርታው ላይ ገበሬ መጎዳት የለበትም። የገበሬን ጥቅምን በጠበቀ ባስከበረ መልኩ አማካኝ በሆነ መልኩ ተነጋግሮ በድርድር በወቅቱ ቶሎ ብሎ ተረክቦ ወደ ገበያ አድርሶ ወደ ገንዘብ ቀይሮ ማህበሩም አድርጎ ገበሬውም ድጋሜ ላይ ስናመጣ አሳድገ ነው ማምጣት አለብን። አሁን እኛ ማዳበሪያ ማለት የግብርና ምርት ማዳበሪያን ማስገባት ማሳተፍ እንፈልጋለን። ግን ታጥሮን አለ ክፍት ቢሆን እሱም ግብርና ላይ ያለ ውጤቶቹ ርካሽ ይሆናሉ። የጸረ አረም አለ። ጸረ አረም ላይ ማስገባት ኢምፖርት ማድረግ እንፈልጋለን። ግን በሩ መከፈት አለበት እሱም። ስለዚህ ለሁላችንም ክፍት ከሆነ እሱ ላይ ለመጀመር እጅግ በጥሩ ሁኔታ ቅድመ ሁኔታን ጨርሰናል። ኦልሬዲ እሱን ካቀረብንለት ማዳበሪያ ብቻ አይደለም። አሁን ኮምፖስት ላይ አሁን ስልጠና ልንጀምር ቅድመ ዝግጅቱን ጨርሰናል። ኮምፖስት አስፈላጊ ነው። ኮምፖስት ላይ ካመጣው አንደኛ ኮምፖስት ጥቅሙ ምንድነው? መሬቱን ያወፍራል። የደከመ መሬቱን ይጠግናል። መልሶ ጠጋኝ ነው። መሬትን አይበላም። አሲድ የለውምና ኬሚካል የለውምና ራሱ ከቤት ውስጥ የሚወጣው ደረቅ ቆሻሻ ለይቶ የሚጠቀመው ራሱ ደረቅ ቆሻሻው ራሱ ነው ኮምፖስት የሚሆነውና ያንን እንዴት መጠቀም እንዳለበት በምን አይነት ውሃ ነው ተከልሶ የሚመረተው የሚለው ልምድ አለኝ። ከዚህ በፊት በህይወቴ ውስጥ ደረቅ ቆሻሻን ሰርቻለሁ። ደረቅ ቆሻሻ በሰራንበት ወቅት ኮምፖስት እንዴት እንደሚመረት እናቅ ነበረ። አንድም ቆሻሻ አንጥልም። ስለዚህ መልሶ መጠቀም ከሚለው አንፃር ደረቅ ቆሻሻ መልሶ መጠቀም እንትኑን የመለየት ለይቶ የመጠቀም እንትኑ ላይ በደንብ አድርገን አለ ነው ከግብርና ጋር መግባባት ግብርናና እኛ ተገናኝተን በጋራ እየሰራናልን። አሁን በህብረት ስራ ኮሚሽናችን በኩል አማካኝነት ትስስርም ተደርጓል። ግብርናም ሚኒስትርም እንዲሁም በልማት ባንክ አማካኝነትም ስለተደረገው ስምምነት ስለተደረሰ በዛ አማካኝነት እኛም ማድረግ ያለብን ነገሮችን በወጣትነት ዘርፈ ብዙ አእምሯችንን አስፍተን የግብርና ምርቱን ማዘመን ነው። ሁሉ ጊዜ ማጨድ የለባቸውም ይላል ኮሚሽናችን። ሁሉ ጊዜ ግብርና በማጨድ እያጨደ የከተማን ህዝብ መቀለብ አይችልም፣ መመገብ አይችልም። ሁሉ ጊዜ በበሬ አርሶ የከተማን ህዝብ መመገብ አይችልም። ዘመኑ አሁን ዘምነዋል። ኮምፓይነር አለ፣ ትራክተር አለ፣ ማጨዳ ራሱን የቻለ አጭዶ እዛው ራሱ ምርትና ገለባን የሚለይ አለ። ስለዚህ ያንን ኒው ጄኔሬሽን ኮኦፐሬቲቭ አማውን ኮፕ ማለት ግድ ያስፈልጋል እና እኛም በወጣትነታችን ወደዛ የርን ግብርናን እያዘመን የግብርና ውጤትን ከማምጣት ባሻገር ገበሬዎቻችንን የአመራረቱን ዘይቤን ማዘመን ግድ ይለናልና ለዛም ነው ተነስተን ያለነውና ግብርና ጋር ያለ ምርታችን በጥሩ ሁኔታ በቅናሽ ቀጥታ ከዛ ስለምናመጣ ነው። እኛ ጋር ውጪ ላይ ወፍጮ ቤት 65 ብር የሚሸጣውን እኛ ጋር 51 ብር 52 ብር የምንሸጣው ጤፍ ከ49 እስከ 52 ደረጃ ያለው ምስር አለ፣ ስንዴ አለ፣ ሩዝ አለ። የሚፈለገው ማንኛውም ነገር እኛ ጋር አለ። አትክልትና ፍራፍሬ በየትኛውም ቦታ አለ። ስለዚህ በዛ ልክ ግብርናን የግብርና ምርቶችን ማስፋት እንችላለን። ኮልፌ ላይ ያለን ኮልፌ፣ አቃቂ፣ ቃሊቲ፣ ቂርቆስ እና ላፍቶ ክፍለ ከተማን ራሱ መነሻችን ላፍቶ ነው፣ መድረሻችንም ላፍቶ ነው ልንል የቻልንበት ምክንያት ሌሎች እነኚህ አሁን ኮልፌ ላይ ሌሎችም ክፍለ ከተሞች ላይ አሁን መንግስት ባዘጋጀው በባዛሩ ላይ እና በዚህ በእሑድ ገበያ ላይ ብቻ ማዘጋጀት ነው እንጂ ምቹ ሁኔታ አልተፈጠረልንም፣ የለንም። ክፍለ ከተሞች ላይ የሉንም። እኛ ሌሎችም ክፍለ ከተሞች ላይ ሌሎችም ጉለሌ ድረስ አራዳ ድረስ ሄደን እንሸጣለን። ግን ከሁለት ጊዜ በላይ አትሄድም። ሶስተኛ ላይ ወጪ ነው የሚበዛው፣ ወደ ኪሳራ ነው የምንወርቀው። ስለዚህ ከምንወርቅ ደግሞ ወደ አቅራባችን መጋዘኑ ወደ ተመቻቻልን አቅራባት ሰብሰብ ብለን ነው የምንሄደው ማለት ነው። ስለዚህ ያ ማለት ኮልፌ ላይ እና ላፍቶ ክፍለ ከተማ ላይ ብቻ ነው ያለን የተሰጠውን ያለ ነው። ሌሎቹ ጋር ጠየቅን መልስ የለም። ጥያቄያችንን አልጠየቅንም ወይ? ከተማ አስተዳደር አስገብተናል። ከንግድ ቢሮ፣ ከንግድ ሚኒስቴር፣ ከቀጠና ገበያ ትስስር
ዴታ ሚኒስትሩ አቶ እሸቴም ጭምር ጽፎልን ከንቲባ ቢሮ አስገብተናል ነው። እስከ ከንቲባ ቢሮ ድረስ አስገብተናል፣ ግን መልስ የለንም። የአዲስ አበባ ከተማ ንግድ ቢሮ አስገብተናል፣ መልስ የለውም። ስለዚህ እኛ ምንድነው ያስገባናቸው ደብዳቤዎቹና ጥያቄያችን ሁሉ 11ዱም ክፍለ ከተማ ላይ ነው ያስገባነው፣ እንዲሰጡን ያስገባነው። ለምሳሌ ቦሌ ላይ ያስገብተናል፣ ግን መልስ የለንም። መቼ ነው የሚመለስልን? በዚህ ቀን ነው በዚህ ሳምንት ነው እንጂ ተፈጻሚነት የለም። ለኛ ጥቅም ብቻ አይደለም። የከተማ አስተዳደር ቢያመቻችልን ትልቁ ሸክም እናወርድለታለን። ህብረተሰቡ በጣም ተመችተናቸዋል። እንግዲህ ተመልከት፣ ከአራዳ ክፍለ ከተማ ከኤካ ላፍቶ መጥተው ነው የሚወስዱት ምርታችንን። አባሎችም አሉን በነገራችን ላይ በየቦታው ላይ መጥተው ነው የሚወስዱት። እኛ እዛ መቅረብ ሲገባን፣ እኛ ምርቱን ይዘን እዛ መሄድ ሲገባን ምርቱን ከኤካ መጥተው በትራንስፖርት ከዚህ ሲወስዱ፣ እኛ ደግሞ ደንበኛ ንጉስ ነው ስለሚባለው የደንበኛችንን አገልግሎት ቀረብ ማለት ስለምንፈልገው በትራንስፖርታችን እዛ ስንወስድ ናፍጣው ነዳጁ ዋጋው በጣም ውድ ነው፣ አይመጥነንም። ለኛ በልዩ አይሸጥልንም ማዲያ ኢቭን ለኛ እንኳን በልዩ እንኳን ዋጋ እንዲሸጥልን የተደነገገበት የዚህ ማዲያ ክፍል እንኳን የለም። ስለዚህ እዛው ኤካ ላይ መገናኛ አካባቢ ላይ ቢመቻችልን፣ እዛው ቂርቆስ ላይ ቢመቻችልን፣ ቦሌ ላይ ቢመቻችልን፣ አራዳ ላይ ቢመቻችልን፣ ልደታ ክፍለ ከተማ ላይ ቢመቻችልን፣ ሁሉም ጋር አዲስ ከተማ ላይ ቢመቻችልን፣ ሁሉም ክፍለ ከተሞች ላይ የተወሰነ በክፍለ ከተማ እንኳን አንዳንድ ጣቢያ ቢመቻችልን፣ እዛ ጣቢያ ማሳረፍ አድርገ ነው ወደ ሌላው ማሰራጨት ላይ የዕለታዊ ተንቀሳቃሽ መሸጫ ቦታ እንኳን አመቻችተን ወደ ህብረተሰቡ መጠጋት እንችላለን። ስለዚህ በአብዛኛው ነገሮች አሁን በዓል መጥቷል። ገና ህዝቡ በግ ይፈልጋል። ምንም ቢወደዱ እንኳን በግ ይፈልጋል። እኛ በግ እያቀረብን ያለ ነው። አሁን ለጊዜ እያቀረብን ያለ ነው እዚህ ግራር ብቻ ነው። ኮልፌ ቀራኒዮ ክፍለ ከተማ ግራር ላይ ብቻ ነው፣ ካረቆሬ ላይ ብቻ ነው እያቀረብን ያለ ነው። ሌላ ጋር መሸጫ ምቹ ሁኔታ ማሳደራ የለንም። እዚህም በክራይ ነው ያለ ነው። በክራይ ደግሞ አይቻልም። በዋጋ ኑሮ ዋጋ ውድነትን እቆጣጠራለሁ ብለህ በርካሽ ዋጋ መሸጥ አትችልም። በክራይ ላይ ተከራይተ ደግሞ እንደዛ ይከብዳል። ስለዚህ የትኛውንም የቀንድ ከብት ማቅረብ ብንችልም አቅም ቢኖረንም ምቹ ሁኔታዎች እነኚህ ማቅረቢያ ምቹ ሁኔታዎች የሉም። ዘይት ማምረቻ አቅርበናል። ፕሮፖዛል አምጡ ተባል። ኮልፌ ላይ ያስገባን፣ ላፍቶ ላይ ያስገባን፣ ሌላ ጋር ያስገባን። ዘይት ማጭመቂያ፣ ዳቦ ማምረቻና ዱቄት ፋብሪካ አለ። ሁሉም ላይ ያስገባን። መሬት ተለየ። ኦኬ፣ ይሄ ነው መሬት እዛ አለ እዚህ አለ ተባለ። ሄርን ቆዩ ከተማ አልወሰነም። ይሄ ከተማ ስንት ከተማ እንደሆነ ግራ ገብቶናል እኛ ስንት ከተማ እንዳለ ራሱ። አሁን ፕሮፖዛሎቻችን ብትመለከቱት ስንት ፕሮፖዛል የት አለ የሚለው በጣም ነው የሚከብደው። በጣም ለ6 ክፍለ ከተማ ከዚህ በፊት ደብዳቤ ተጽፎልን ነበር። 6ቱም ክፍለ ከተማ ላይ ግን አንዱም መልስ ሳይሰጠን ከስልጣን ላይ 5-6 ጊዜ ይቀያየራሉ። 5-6 ጊዜ ይቀያየራሉ። ተፈጻሚነቱ በማን ይሆናል ፈጣሪ ያውቃል። ግን እኛ ምንድነው የሚጠበቅብን ከህብረት ስራ ማህበራት ላይ ትጋት፣ ጽናት፣ መስራት፣ መልስን መጠበቅ ግን መስራት፣ መልስን መጠበቅ፣ ጥያቄን ማቅረብ ይጠይቃል። ሁሉ ጊዜ ህብረት ስራ ማህበር ማለት መጠየቅ ነው። ሁሉ ጊዜ አንደኛ ከአስተዳደሩ እኛ የምንፈልገው ከከተማ አስተዳደሮች የምንፈልገው አንደኛ ቦታ ነው። ቦታ ማለት ካለ መንግስት ራሱ የገነባው ቤቶች ካሉ የግድ ቦታ ስንል ከመሬት ጋር ተያይዞ ከወረራ ጋር ሌላ ስያሜ ሌላ ትርጉም ስለሚሰጠው መናገርም ያስፈራ ያለበት ሁኔታ ላይ ስለደረስን ወቅቱ በጣም አስቸጋሪ ነው። እኛ ወረራ ምናምን አንፈልግም። ህብረት ስራ ማህበር እስካለ ድረስ ነው አገልግሎት የሚሰጥበት። ህብረት ስራ ማህበሩ ከዛ ከተነሳ በሬቱ የመንግስት ነው፣ ምንም ጥርጥር የለውም። የግለሰብም የሚሆንበት ምክንያት የለውም። ግን እኛ የምንፈልገው በየቦታው በየሸለቆ ክፍት ቦታዎች አሉ፣ ሼዶች አሉ። ብዙ ሼድ አለ። ተሰርቶ ተቆልፎ የተቀመጠ ሼዶች አሉ በከተማ ውስጥ። እነኛ ሼዶቹን ስንጠይቅ እናንተ በጥቃቅንና አነስተኛ አይደላችሁም የሚለው አማርኛ አለ። ሴክተር 5 ሴክተር ነገር ግን የጋራ ችግርን ለመቅረፍ የሚሄድ ተቋማት መንግስታዊ ተቋም እነኚህ ከባድ ነው። ስለዚህ ሼዶች አሉ። ሼዱ ይከፈት፣ ሼዶች ይሰጡን። ዳቦ ማምረቻ፣ እንጀራ ማምረቻ። ዳቦ ማለት የፈረንጅ ዳቦ
ፍርኖ ዳቦ ብቻ አይደለም፣ የአበሻ ዳቦ ቆንጆ ዳቦ አለ። ዘመናዊ በጣም በቅመማ ቅመም ተደርጎ የሚጋገር ዳቦ አለ። አሁን ልጆች የሚፈልጉት ያንን አሁን የፍርኖ የዳቦ ቤት ዳቦ የድሮን ዳቦ ልጆች ጠልቷል። ለምን ሲጨብጣው ኮሾሽ እያለ እያስቸገረ ልጆች ደግሞ መጨነቅና አይፈልጉም በአሁን ጊዜ ላይ። ስለዚህ ድርቀትም ያመጣል እሱ ዳቦ። ስለዚህ እኛ ዳቦ መሸጫ ገንብተናል፣ ሸገር ዳቦ መሸጫ ገንብተን አስረክበናል ለመንግስትም። ግን እኛ ራሳችንም ልንሰራበት የምንችለው ደግሞ ይሰጠን። መንግስት የጠየቀንን ጥያቄ መልስ ሰጠናል፣ እኛም ደግሞ የጠየቅነውን ጥያቄ መልስ ይሰጠን። ስለዚህ መሬት ቦታዎች መጋዘን እንድንሰራበት የምሰጠን ከሆነ እዛ ቦታ ላይ ገንብተን ራሳችን ሰርተን ገንብተን መስራት እንፈልጋለን፣ ማምረት እንፈልጋለን፣ ህዝብን ማገልገል እንፈልጋለን። ለህዝቡ ምቹ በሆነ መልኩ በጥሩ ሁኔታ ማገልገል እንፈልጋለን። መንግስት ግን የሚያስፈልገን የአዲስ አበባ ከተማ መስተዳደር አንድ ሼድ ካልበቃ መሬት ቦታዎች አሉ። ቦታዎች ብዙ ቦታዎች አሉ። የቆሻሻ መጣያ ሆነው ያለ ቦታዎቹ ለመንግስት ጠበቃም የማይመች ቦታዎቹ እሱን ለኛ ይሰጠን። እኛ እሱ ከተሰጠን በየቦታው ላይ መገንባትና መስራት እንችላለን። በሁለት አይነት ግንባታ ከተፈለገ ጊዜያዊ ግንባታ ከፈለገ ቋሚ ግንባታ ገንብተን ላልተወሰነ ጊዜ ሊያገለግለን የሚችል ግንባታ ገንብተን መጠቀም እንችላለን። ይሄንን የሚመለከተው አካላት ሁሉ ክፍለ ከተሞቹ ሁሉ ተጨንቆን አሉት። ነገር ግን ፈላጊና ተፈላጊ አልተገናኘም። ስለዚህ የሚመለከተው አካል እኔን መፍትሄ እሰጣለሁ የሚል አካል ካለ የጨፌ ወጣቶች ሁለገብ ህብረት ስራ ማህበር ሁል ጊዜ በሚያገኘው ግብአት ላይ ቀርቦ መሬቱን ተረክቦ በፍጥነት እየሰራንበት ለህዝቡ አቅርቦትን እያቀረም ግብአት እያቀረም ግንባታውንም ደግሞ እየሰራን እያቀረም አገልግሎትን መስጠታችን ግንባታውን ገንብተንም ልንጠቀምበት ከባንክ ጋር ነው የምንሰራው። ከባንክ ጋር ትስስር አድርገን ስራ እየሰራን የራሳችን ካፒታል ባለን ገንዘብ አለን፣ በቂ ገንዘብ አለን፣ መስራት እንችላለን። ሙያተኛ አለን፣ የሰው ኃይል በቂ አለን። ግን ይሄኛው የመሬት ዝግጅት ይሰጠን ለማንኛውም እንደሚሰጠው ለኢንቨስትመንት እንደሚሰጠው ለኛም ይሰጠን። እኛ እናግኝ፣ እንስራ። እጅግ በጣም መንግስትን እንርዳ፣ ለህዝብም እንድረስለት። ለህዝብ ለመዳረስ እንፈልጋለን። እኛ ህዝብን ማገልገል ነው የምንፈልገው። ህዝብን እንደማገልገል የሚያስደስት የለምና ሽንኩርት ውጪ 35 ብር ሲሸጥ እኛ ጋር 18 ብር ነው የሚሸጠው። የግማሽ ናክል ውጪ 1 ኪሎ የምትገዛበትን እኛ ጋር 2 ኪሎ ነው የሚገዛበት። ድንች ውጪ 15 ብር የምትገዛበትን እኛ ጋር 6 ብር ከ75 ሳንቲም ነው የሚሸጠው። ጥቅል ጎመን በዛው ልክ። ቲማቲም ከውጪ ከሚሸጠው 1 እጅ ጥፍ ነው የሚቀንሰው። ስለዚህ ሁሉም ብልጫ አለው ማለት ነው። ስንዴ ውጪ 45 ብር የሚሸጠው 44 እና 45 የሚሸጠው እኛ ጋር 39 41 ነው የምንሸጠው። 40 እና 41 ነው የምንሸጠው። 40 እና 41 ነው የምንሸጠው። ሩዝ ውጪ 55 ብር የሚሸጠው እኛ ጋር 49 ብር ነው የምንሸጠው። 49 ብር ነው የምንሸጠው። ጤፍ ውጪ 65 ብር የሚሸጠው እኛ ጋር 52 ነው የሚሸጠው። ውጪ 54 ብር የሚሸጠው 64 ብር የሚሸጠው እኛ ጋር ግን 51 ነው የሚሸጠው። ውጪ 54 ብር 63 ብር የሚሸጠው እኛ ጋር 49 ብር ነው የሚሸጠው። ሌሎቹ ከዛ በታች እንጂ ከዛ በላይ የሉም። ምስር ድፍን ምስር ውጪ 125 ብር የሚሸጠው እኛ ጋር 85 እና 95 ነው የሚሸጠው። 85 እና 95 ነው የሚሸጠው። ይሄ ነው የገበያ ልዩነቱ። ሽንኩርት በዛው ልክ፣ ቲማቲምም እንደገለጽኩልህ፣ ድንች አለ። ብርቱካን ውጪ 110 ብር 150 ብር ይሸጥ በነበረበት ጊዜ እኛ ጋር 55 ብር ነበር የሚሸጠው። መርቲ ብርቱካን አለ፣ ጣፋጭ ብርቱካን፣ ለደም ማነስ ላለበት ሰው የሚሆን ብርቱካን፣ ጣፋጭ ብርቱካን፣ ለልጆችም ለአዋቂም የሚሆን ብርቱካን፣ መርቲ ብርቱካን፣ መንደሪኖ ብርቱካን አለ፣ ኖርማን ብርቱካን አለ፣ ሎሚ አለ። እኛ ጋር መጥቶ የምታጣ ነገር የለም። ዋጋም በዛው ልክ። የህዝቡ ምላሽ በሚዲያም ባለፈ በኢትዮ ሬዲዮ ላይም በዚህ በእናንተ ሚዲያ ላይም ኮሜንት ነበረ ደርሶብን ነበረ። ኮሜንት የደረሰብን ኮሜንት ምንድነው? ለምንድነው
አንድ ቦታ ላይ አንድ ክፍለ ከተማ ላይ ብቻ የምትቀመጡት? ለምንድነው የሚመለከተው አካል ይሄንን ተቋም ለምን ማየት አልቻለም? ለምን መስማት አልቻለም? ለምን አንድ ክፍለ ከተማ ላይ ብቻ ሆነ? ለምን አንድ ይሄን ሌላው ክፍለ ከተማ ላይ ለምን አያሰፋም? ይሄንን ተቋም ለምን አይደግፍም ብሎ ኮሜንት አድርጎልን ነበር። መንግስትንም እኛንም ተከራይታችሁ እንኳን ለምን እኛ ጋር አትመጡም ብሎን ነበር። ተከራይተን እንዴት አድርገን እንችላቸዋለን? አንችላችሁም ብለን ቁርጡን ነግረናቸዋል። እኛ አንመጣም። ለምን ህዝብን ስናገለግል መንግስትም ህዝብን ነው የሚያገለግለው። አንዱ መንግስትም ራሱ የህዝብ አገልጋይ ነው። እንደመሆኑ መጠን ተናበን እዛ ቦታ ላይ ማመቻቸት ያለበት የህዝብ ምላሽ መስጠት ያለብን በጋራችን ነው። የኛም የመንግስትም ነው። እኛ ግን ብቻችን የአቅማችን ነው። ነጋዴ አይደለንም። እኛ ብዙ ትርፍ አንፈልግም። ከብዛት ነው የምናገኘው እንጂ በአንዱ ላይ አንፈልገውም። ግን ህዝቡ ለምን መገበያ ላይ ወተት ለማቅረብ አቅርበን ተዘጋጅተናል። አሁን ሱሉልታ ላይ፣ ጫንጮ ላይ፣ ገብረ ግሯቻ ላይ የወተት ማምረት እንፈልጋለን። አሁን ጀምረንበታል። ወደ እንትኑ ገብተንበታል። ኦሮሚያ ላይ በጣም ብዙ እየተባበሩን አሉት። ለዛውም ፌደራል ሆነን እያለን እዛው ያለ አካባቢውን ማናገለግልበት ምርቱን ከዛ ሰብስበን ወደዚህ ማምጣት እያመጣን እነሱ ግን እዛ እየረዱን አሉት። የፌደራል የዚህ የአዲስ አበባ ከተማ ማስተዳደር ግን ይሄኛውን ድጋፍ ሊያደርግልን ይገባል። ይሄ ነው እንትን የምናደርገው። በተረፈ በዚህ ዋጋ ላይ የህዝቡ ምላሽ እጅግ በጣም እርካታ የተሞላበት ምስጋና የተሞላበት ነው። የሚያስፈልገው ምላሽ መስጠት የሚችለው ከአዲስ አበባ ከተማ ክብርት ከንቲባ ጀምሮ ከክብራን ከንቲቦቻችን ጀምሮ ከአስተዳደሮቻችን ጀምሮ በየደረጃ ያለ የመንግስት አካላቶች እጅግ በጣም ይሄንን ፕሮግራም የሚሰሙት ካሉ እጅግ ባለንበት ኮልፌ ቀራኒዮ ነው ዋና ቢሮአችን፣ ጀሞ 1 ነው። ኮልፌ ቀራኒዮ ክፍለ ከተማ ወረዳ 2 አጠገብ ነው ቢሮአችን፣ ከረቆሬ ነው ቢሮአችን። እዚህ ማነጋገር ከማስተዳደር ጋር ማግኘት ይችላሉ አድራሻችን። ከዚህ በፊትም ትላልቅ ስራ የሰራን ነው። ማህበሩን አይታወቅም ማለት አይቻልም፣ ይታወቃል። በከተማ ከንቲባ ጭምር እውቅና ያለው ማህበር ነው። ይሄ ማህበር እውቅና የተሰጠ ማህበር ነው። ነገር ግን ድጋፍ ላይ ትንሽ ይቀረናል። ትንሽ የሚያዳክመው ነገሮች አሉ። ተወዳዳሪነታችን ከግል ነጋዴዎች ጋር ተወዳዳሪነታችን ከህብረት ስራ ማህበራት ጋር ካልሆነ በስተቀር እየከበደ ያለበት ሁኔታ አለና የህዝቡ ምላሽ መልካም ነው። የኛም አሰራር እጅግ በጣም ጥሩ ነው። እንግዲህ እኛ ራሳችንን እንደዚህ ነን ጥሩ ነን ከምንለው ህብረተሰቡ ምን ይላል የሚል ነገር ነው የምንፈልገው። ህብረተሰቡ የሚለው ነው የምናዳምጠው። ብዙ ጊዜ እኛ ከምንለው ህብረተሰቡ የኛን መልካምነት የኛን ጥንካሬ አስተውሉ እንፈልጋለን። ስታፎች አደረጃጀቶቻችን አሉ። ማንኛውም ምርት የሚፈልገው በቦታው ድረስ መሄድ የሚፈልገው የግድ እዛ ጀሞ መሄድ የለበትም። እዚህ ሄድ ኦፊሳችን መጥቶ ትስስር ተፈራርሞ ትስስር ፈጥረው ቦታው ድረስ ምርቱ ድረስ ሊሄድለት ይችላል ማለት ነው። ምርቱን ማንኛውም ምርት እናቀርባለን፣ ትዕዛዝም እንወስዳለን፣ እንቀበላለን ማለት ነው።